ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክፍል ላይ የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። የእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ጨዋታ ዛሬ ይጠናቀቃል። ግን ቅዳሜና እሁድ ታላላቅ የሚባሉ ጨዋታዎች ተካሂደዋል። ቅዳሜ አርሰናል፣ ቸልሲ፣ ሊቨርፑል ሲያሸንፉ ማንቸስተር ዩናይትድ ነጥብ ተጋርቷል። ከዛ ውጪ ማንቸስተር ሲቲም ትላንትና ማሸነፍ ችሏል። በእነዚህና በተለያዩ ጉዳዮች ዙሪያ ቆይታ የምናደርግ ይሆናል። ትኩረት የምናደርገው ግን ቸልሲ ከቶተናም ያደረገውን በለንደን ደርቢ ጨዋታ ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። አብራችሁን ቆዩ። ቸልሲ በጣም ካስቀያሚ የፕሪሚየር ሊግ ሽንፈት ያውም በስታንፎርድ ብሪጅ በሜዳውና በደጋፊው ፊት በሰንደርላንድ ባለቀ ደቂቃ በተቆጠረበት ጎል መሸነፉ ይታወቃል። 10ኛ ሳምንት ላይ ደግሞ በጣም ተጠባቂ የለንደን ደርቢ ጨዋታ ነበር የነበረው ከቶተናም ሆትስፐር በአዲሱ በቶተናም ሆትስፐር ስታዲየም ነበር ጨዋታው የተደረገው። ቶተናም ሆትስፐር ደግሞ በዘንድሮ የውድድር ዓመት በቶማስ ፍራንክ ስር በጣም ጥሩ የሚባል እንቅስቃሴ እያደረገ ያለ ቡድን እንደመሆኑ ለቸልሲ ከባድ ይሆናል። ጨዋታውም በሰፊው እንዲጠበቅ ያደረገው ትልቁ ምክንያት ነበር። ሆኖም ጨዋታ ላይ ያየነው ምናልባት ይሄ አልሸነፍም ባይነትና በጣም ጉሽማ የበዛበት ጨዋታ ስለነበረ የደርቢ ስሜት እንዳለው ያስታውቃል። ከዛ ውጭ ግን በእንቅስቃሴ ረገድ ሳቢ የሚባል እንቅስቃሴ አላየንም። በሁለቱም በኩል ከእንቅስቃሴው በላይ አካላዊ ንክኪ የበዛበት በጣም ግራ የተጋባ አጨዋወት ነበር። ጉልበት የቀላቀሉ አጨዋወቶች ነበሩ። ያንን ሁሉ ተቋቁሞ ቸልሲ ጨዋታውን 1-0 ማሸነፍ ችሏል። በእርግጥ ከዛም በላይ ጎል ማስቆጠር የሚችልበት እድል ተፈጥሮ ነበር በተጠናቀቀ ደቂቃ ላይ ቢሆንም መጀመሪያ ላይም ፔድሮ ኔቶ ጃው ፔድሮ ጎሉን ከማስቆጠሩ በፊት በጣም ምርጥ የሚባል አጋጣሚ አግኝቶ ከግብ ጠባቂው ጋር ተገናኝቶ ቪካሪዮ የመለሰበት ኳስ በጣም ለቸልሲ የሚያስቆጭ ነበር። ከዛ ውጭ ግን ቶተናም እንደተፈራው እንደተጠበቀው ሌላ ጨዋታዎች ላይ እንደነበረው የበላይነት አልነበረም ሜዳ ላይ ስናይ የነበረው። ከዛ ውጪ ሞይስ ካይሴዶ የጨዋታው ኮከብ ሆኖ ተመርጧል። ምርጫውን የጨዋታው ኮከብ መባሉን ትተን ሜዳ ላይ ስለነበረው እንቅስቃሴ ስለ ካይሴዶ ካወራ በጣም የተለየ ተጫዋች ነበር። በጣም የሚገርም እንቅስቃሴ ነበር ሲያደርግ የነበረው። ሁሉም የሜዳ ክፍል ላይ ነበር። አብዛኛው ተጫዋቾች ጥሩ የሚባል እንቅስቃሴ አድርገዋል። የካይሴዶ ግን ፍጹም ይለይ ነበር። በጣም ምርጥ የሚባል ጊዜ ነው ማሳለፍ የቻለው። ከኮከብነትም በላይ ሽልማት ቢኖር ይገባው ነበር ለሞይስ ካይሴዶ። በጣም ጥሩ የሚባል ጊዜ እና ያሳለፈው ቸልሲ በጨዋታው የቸልሲ በሁለቱም ክለቦች ልዩነት ፈጣሪው ተጫዋች እሱ ነበር። በተለይ ጎሏ የተገኘችበት መንገድ ካይሴዶ ማን ነው፣ ካይሴዶ ምን አይነት ተጫዋች ነው፣ ታታሪነቱ ምን ያህል ጥግ ድረስ ነው የሚለው በደንብ ያሳየ ነበር። ያው ጨዋታውን ስላያችሁት በደንብ ትረዳላችሁ። ስለዚህ ቅዳሜ በነበረው የምሽት 2:30 ጨዋታ ላይ የጨዋታው ኮከብ ልዩነት ፈጣሪ ሞይስ ካይሴዶ ነው። እሱ ስላለው ቸልሲ ፍጹም እድለኛ የሆነ ቡድን ነው። በአሁኑ ሰዓት ማነው ምርጥ 6 ቁጥር ተብሎ ቢጠየቅ በብዙ መመዘኛዎች አውሮፓ ላይ ካሉ ቲሞች ራሱ ታላላቅ ከሚባሉ ቲሞች ግንባር ቀደም ነው ሞይስ ካይሴዶ የሚሆነው አሁን ከረንትሊ ባለው ፐርፎርማንስ። ስለዚህ በጣም ድንቅ የሚባል ጊዜን ያሳለፈው በቶተንሃሙ ጨዋታ ጃው ፔድሮ ላስቆጠራት ጎል እሱ ያቀበለበት መንገድ ጎሉን ማቀበሉን ምናምን አይደለም፣ ኳሱን የቶተንሃሙ ወሳኙ ተከላካይ ቫን ዲ ቬን እንዲሳሳት ጫና ያሳደረበት መንገድ፣ ለኳሱ ቅርበት ያላቸው የቸልሲ ተጫዋቾች ሁሉም ኳሱ መበላሸቱን አይተው ቆመው በሚያዩበት ሰዓት ነው እሱ ከኋላ ተነስቶ ሩጦ መጥቶ ያንን ጫና ፈጥሮ አሲስት ማድረግ የቻለው። ስለዚህ ሞይስ ካይሴዶ ስላለው ቸልሲ በጣም እድለኛ ነው። በእንደዚህ አይነት ይሄ 6 ቁጥር ቦታ ላይ ብዙም የሚታማ አይደለም፣ ይወጣለታል። እንደ ካይሴዶ አይነት ተጫዋች ከካይሴዶ በፊት ንጎሎ ካንቴ ነበር። ከንጎሎ ካንቴ በፊት በእርግጥ መሀል ላይ መጥተው የከሸፉ አሉ።
ድሪንክ ዋተር እነ ባካዮኮ ምናምን የሚባሉ ተጫዋቾች መጥተው ከሽፈዋል። ከዛ በፊት ማካሌሌ ነበር፣ እነ ማይክል ባላክ፣ እነ ጆኖቢ ሚካኤል። ይሄ ቁጥር ላይ በቃ 6 ቁጥር ላይ ቸልሲ ብዙም የሚቸገር ቡድን እንዳልሆነ አሁንም የካይሴዶ እንቅስቃሴ በደንብ ያሳያል። ስለዚህ የጨዋታው ልዩነት ፈጣሪ ተጫዋች እሱ ነበር። ጀምስ በጣም ጥሩ ነበር። ቲሙን በጣም ማኔጅ ያደረግ ነበር። ትክክለኛ ሊደር ነበር። ይሄ አጓጉል ካርዶች እንዳይታዩ ብዙውን ጊዜ የቸልሲ ተጫዋቾችን አስተውላችሁ ከሆነ ቢጫ እንኳን ካዩ ቢጫ የሚያዩበት መንገድ በጣም የሚያበሳጭ ነው። በታይም ዌስት ይሄ ከዳኛ ጋር በሚፈጥሩት አርጊመንት እንደሆነ ይታወቃል። ስለዚህ ያንን ማኔጅ ያደረገበት መንገድ ልክ እንደለመዱት ሩጦ ወደ ዳኛ ምናምን ሲመጡ እሱ ነበር ሩጦ መሀል ይገባና ገፍትሯቸው ከዳኛ ጋር እሱ የነበረው ኮንቨርሴሽን በጣም አሪፍ ነበር። ስለዚህ ብዙ ተጫዋቾችን ከካርድ ከልሏል። በሚገርም ሁኔታ ምርጥ የሚባል ጊዜ አሳልፏል። በነገራችን ላይ ነገ ተነገ ወዲያ ቻምፒየንስ ሊግ አለ። ከዛ በኋላ ግን ከቢቢሲዋ ጋዜጠኛ ጋር ሰፋ ያለ ኢንተርቪው አድርጓል። ስለዚህ እሱን ይዤላችሁ መመጣ ይሆናል። ጠብቁኝ። የጀምስን ሰፋ ያለ ኢንተርቪው ወደ እናንተ ማደርስ ይሆናል። ከዛ ውጭ ያው በ17 ነጥብ ወደ 6ኛ ደረጃ መምጣት ችሏል። ነጥቡን አሻሽሏል። ከ14 ወደ 17 ገብቷል ቸልሲ። ስለዚህ ቀጣይ በሚኖረው ጨዋታ ከወልቭስ ጋር ነው። ያንን ማሸነፍ የሚችል ከሆነ ከኢንተርናሽናል ብሬክ መልስ ነጥቡን 20 አድርሶ ወደ ኢንተርናሽናል ብሬክ ማምራት ይችላል። ቀጣይ እሱ እናያለን። ከዛ በፊት ግን ያው ቻምፒየንስ ሊግ እንዳለበት ይታወቃል። ነገና ተነገ ወዲያ በዛ ዙሪያ ላይ ቆይታ እናደርጋለን። በሊጉ ግን በፕሪሚየር ሊጉ አርሰናል የቸልሲን ሪከርድ እንዳይሰብር ከወዲሁ ስጋት ይዞኛል። በ10 ሳምንት 3 ጎል ብቻ ነው የተቆጠረበት። ከዛ ውጭ ደግሞ 7 ክሊንሺት አለው። ይሄ የፒተር ቼክን ሪከርድ 2004-2005 ፒተር ቼክ የያዘውን ሪከርድ ሊጋራ እየተንደረደረ ያለ ቡድን እንደሆነ በደንብ እያሳየ ነው። ምክንያቱም ጎል የሚቆጠርበት አይደለም። ጎል መቆጠር ብቻ ሳይሆን የሚሞከርበትን ቡድን አይደለም። በጣም የሚገርም በቃ የተደራጀ በጣም ኦርጋናይዝድ የሆነ የተከላካይ መስመር አለው ቡድኑ። ስለዚህ የቼልሲን ሪከርድ የሚያሰጋ ይመስላል። አርሰናል ዘንድሮ 7 ክሊንሺት በ10 ጨዋታ በጣም ብዙ ነው። በ10 ጨዋታ ነው አስቡት። ከዛ በዛ ላይ ደግሞ ጎል የሚሞከርበትን ቡድን አይደለም። ትላንትና ማንቸስተር ሲቲ ካሸነፈ በኋላ ስለ አርሰናል ተጠይቆ ነበር ፔፕ ጋርዲዮላ። ለዋንጫ ከአርሰናል ጋር ከመፎካከራችን በፊት ቆይ አንድ ጎል እንኳን ይቆጠርበት። ምክንያቱም የአርሰናል የተከላካይ መስመር ዘንድሮ በጣም ግራ የሚያጋባ ጠንካራ ነው። በጣም ተገርሜበታለሁ ብሏል ጋርዲዮላ ራሱ። ስለዚህ አርሰናል ዘንድሮ ለፕሪሚየር ሊግ ዋንጫ ቢታጭ እንኳን ብዙም የሚያስገርም አይደለም። ምክንያቱም አሁን ባለው ነባራዊ ሁኔታ ማን ነው አርሰናልን በእግር ለእግር ሊከተለው የሚችል? ማንቸስተር ሲቲ ትላንት በእርግጥ በርንማውዝን ማሸነፍ ችሏል። ከዛ በፊት በነበረው ጨዋታ ግን በአስቶን ቪላ መሸነፉ ይታወቃል። ስለዚህ ኮንሲስተንሲ የላቸውም አብዛኛዎቹ ክለቦች። ሊቨርፑል ከ4 ሽንፈት በኋላ ነው አስቶን ቪላን አሸንፎ ወደ ድል የተመለሰው። ቸልሲ ነው። ያው እንደምታዩት ነው። ነጥብ ማግኘት ያለበትን ጨዋታዎች ነጥብ ይጥላል። ከዛ ውጭ ግን በወጥነት አሁን እነ በርንማውዝ አሁን ላይ ሊከተሉ ምናምን ሊያስፈሩ ይችሉ ይሆናል እንጂ እስከ መጨረሻው ዘላቂነታቸው አጠራጣሪ ነው። አምና በርንማውዝንም ኖቲንጋም ፎረስትንም አይተናል። ስለዚህ ዘንድሮ አርሰናል ለዋንጫው ከፍተኛ ግምት ያገኘ ማግኘትም ያለበት ከእንቅስቃሴ ረገድ ነው። የእኔ ስጋት ግን የቼልሲን ይሄ ከ20 ምናምን ዓመት በኋላ ሪከርዱን ሊሰብር ይችላል ብዬ እየፈራው ነው። ያ እንዳይሆን ያው ጎሎች መቆጠር አለባቸው አርሰናል ላይ። ስለዚህ በድል ተጀምሯል ሳምንታችን። ቅዳሜ ምሽት አሪፍ የሚባል ሳምንት ነው የሚሆነው። ቀጣይ በቻምፒየንስ ሊግ ምን ውጤት ትጠብቃላችሁ? በፕሪሚየር ሊግ ውስጥ አሁንስ እንዴት ነው የተቀየሩ ነገሮች አይታችኋል? ቀይ ካርድ ያለማየታችን ምን ፈጠረባችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ለዚህ ፔጅ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። መልካም ቀን፣ መልካም ቆይታ። ሰላም ሆኑ።